ዮ ዋጎን እንዴት ናችሁልኝ? ምርጥ የቦጋለ ቤተሰቦች ዛሬ እንዴት ነው እምር ድምቅ ሽምርቅ ብለን ማለት ነው ምግብ የምንሰራው ደግሞ ወንድሞቼ ጋር ጓደኞቼ ጋር ቁርስ ሰራላችኋለሁ እና ተመገቡላችኋለሁ ማለት ነው። የእነሱን ሪያክሽን እናያለን። ምን አይነት ሼፍ እንደሆንኩ እንግዲህ ታያላችሁ ማለት ነው። እነሱም እንግዲህ ለመጀመሪያ ጊዜ ምግቤን ይቀምሱታል ማለት ነው። ዮ ዋጋን ኤቭሪባዲ ሰብስክራይብ እያደረጋችሁ ቆይታችን ያበደ እንደሚሆን አልጠራጠርም። ኑ ተከተሉኝ እንሂድ ወደ እነሱ። እሺ ቤተሰቦቼ እነሱን ለመቀስቀስ ነው የሚሄደው። ኑ ተከተሉኝ አብረን እንቀስቀሳቸው። መበጥበጥ ነው የምንይዘው። ተነሱ ቁርስ ደርሷል ይላል። ኦ ወንድሙ ተነስ አታ ተነስ አንተ ማን እንደተኛበት ተነስ ቁርስ ደርሷል ተነስ አቦጋለቶኝ እንደተኛበት ተነስ አንተማ ተነስ ቁርስ ደርሷል ተነስሽ የሚገርም ቁርስ ነው ይሰ አትይ ማለባበስ ይልሽ ተነስ ምን ሆነ ነው ብሮ ተነስ ቁርስ ብላ አቦጋለ በመዳለ ቁርስ አልበላም ምን አገባኝና ተነስ ቁርስ ለወንድሞቼ ብዬ እንደዚህ ሰለፍቼ እንዴ አውቀ ነው እንዴ ተነስ ወንድሜ ያቀ አይቻልም ምግቡን ቀምሳ አስተያየት እንድትሰጠኝ እፈልጋለሁ። ተነስ እንዴ ብድረሽልኝ ተነስ በጣም ደክሞኛል። ምን አገባኝ ተነስ ቁርስ ብላ ተነስ ነጋ ተነስ አቡሻን ቅስቅሾ እስከመጣ ካልተነሳ እሺ እንደዚህ አቡሻን ደግሞ እንቀስቀስ። አቡሻ ወንድሙ ወይኔ ወንድሙ አቤት ተነስ ምንድነው ተነስ አተ ተነስ ቁርስ ደርሷል ተነስ ቁርስ ደርሷል ስንት ሰዓት ነው ተነስ አረ ቡጌ በእናትህ ተፋጣቂ ቁርስ ደርሷል ተነስ ይበላል ለኔ ያስቀርልኝ አይቻልም ይቀዘቅዛል ቁርሱን አብራችሁ መቅመስ አለባችሁ ይሱ ተነስቷል እየጠበቀ ነው አራምሽቼ እኮ ተነስ አረ እሺ ለስታልጣሪ ተነስ አይቻልም ተነስ አረ ቡጌ ተነስ የሚገርም ምግብ ነው የሰራው ወንድሜ እኔም ራሱ በቃ ትወደኛለህ? አዎ በጣም ና በቃ እሺ ተነስ እሺ እኔ እመጣለሁ እናቴ እንዴ እይስ እኮ ተነስሽ እንካን ሶሪ መተኛ ሊሞት ተነስ ይፈጠነ ሲየ ሰላምክ ናና ይሱን እንቀስቀስ እንዴ አንተ እያየሁ አንተ ተነስ አቡሽ ማለት ለማለት ተነስሽ ስማን ይላታል አማ ተነስ አቡሽ ተነሳሽ ተነሳውን ቶሎ በል ተኝቻለሁ እሺ ታጥቤ እመጣለሁ ተነስ አፍጥነው ቶሎ በል አንተ የፈጠነ ልበስ ይሄን ጃኬት እሺ ሰሩ እንደዚህ ተነስ ምን አገባ ሰዓት ስለ ሰዓቱ እንዴ ተነስ አፍጥነው ተነስ በዚህ ሰዓት የምን ቁርስ ነው ተነስ ቁርስ አለ ቁርስ ያበደ ቁርስ ያዛለሽ ቁርስ እኮ ቆይ ተረጋጋ ተነስ ሼብር ሙቀት ለምሮሽ ሙቀት ያበደ እኔ ስለምወዳችሁ ለእናንተ ማደርገውን ነገር ምናምን አበና አንዴ በልተን ተነስሻልና ተነስ ናና እንዴ ተነስ ናና አለቃም እንዴ ተነስ በተኛ ያቻልበት ዘመን ና
ያበደ ቁርስ ነው የሰሩላችሁ። እኔ ወንድማችሁ ሰዓት ምን ቁርስ ነው ቦጌ? እና በል በቃ ቁጭ በልና ያበደ ቁርስ ያበደ ቁርስ የሚገርም እዚህ ጋር ቁጭ እንዴ አቅርበው ቁጭ በል እዛ ጋር እንዴ ተዘርግታችሁ አላቀርብም ቁጭ እሺ እንግዲህ ቤተሰቦቼ አዘጋጃችኋለሁ። እንግዲህ የምሰራበትን ማቴሪያል እንዳለ ግብአት ያዘጋጀሁት እንግዲህ ዘይት፣ ሽንኩርት፣ እንቁላል፣ ቲማቲም፣ ክኖር፣ ቃሪያ አሉ። እነዚህ ማለት ነው እንደምታያቸው እዚህ ጋር አሉ። ከዛ በተጨማሪ ግን ማለት ነው እንደ ሚስጥር መጀመሪያ የምናቀርብላቸው ምግብ ማለት ነው ይሄ ያልተጠበሰ ጥቅል ጎመን ነው። ምንም ያልተደረገ ጥቅል ጎመን ነው። መጀመሪያ ይህንን ነው የምናቀርብላቸው። ከዛ በኋላ ምንድን ነው ምናምን ብሎ ሲደነባበሩ እንግዲህ ሪያክሽናቸውን አብረን እናያለን። እንግዲህ እናያለን። ግን ትክክለኛው ምግብ ምን እንደሆነ ማንም አያውቅም። እኔ ብቻ ነኝ የማውቀው። ሰርቼ ግን መጨረሻ ላይ ይህንን ሪያክሽናቸውን ካየን በኋላ ዋናውን ምግብ ሰርተን እናቀርብላችኋለን ማለት ነው። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። በድጋሚ ሪያክሽናቸውን ሲሚ ምን ይሉ ደህና ይሁን የሚያስጠላ ይሁን እና ገላህል አንተ ቦጌ አረ በመድኃኒዓለም እንግዲህ ቤተሰቦቼ አሁን ዋናው ምግብ ለመስራት እየዘጋጀው ነው። እንግዲህ በሙያዬ ማንም አይታከለኝ። ጆርዳናን እያዩ ያደግኩ ልጅ ነኝ። ባይዘው እንደዚህ ዝም ብዬ ሰው መስያቸዋል። ያበደ በጣም ጎበዝ ልጅ ነው። አላላጤ ራሱ ከሽንኩርት አላላጤ አትለኝም። ኢየሱስ ማንም ሴት እንዳያቃጥል እንደዚህ እናደርጋለን። መጀመሪያ እንደዚህ ነው ማድረግ ነው። ምን ሆናችኋል? አይናችሁን እንዳያቃጥላችሁ እንደዚህ ታደርጋላችሁ። አፍንጫ ውስጥ ይከተታል አይከተልም ባለብቻ። እሺ ቀጣይ ድጋሚ ሽንኩርታችንን ላጠላጥ እናደርጋለን። የምሰራላቸው ምግብ ግን ምንድን ነው ገምቱ እስኪ። ያው ትልቅ ነገር አገምቱ፣ ግን ገምቱ። መገመት ይቻላል። ያበደ ነገር ነው። እርቧችኋል ገና ቀስቅሼ ምናምን አያያችሁ አይደል? ተቃጠልኩ። ወይኔ ሰለሞን ቆይ ወይኔ ተቃጠልኩ። እዚህ ጋር መጥበሻችን አለች። ተቃጠልኩ። እዚህ ጋር ዘይታችን አለች። ቲማቲማችን፣ እንቁላላችንና ሁሉ ነገር እንዳለ ነው። በስመ አብ የሚሰራው ዛሬ የሚሰራው እንዳገመት ያበደ ሲያከታተል ድምፅ ምናምን አይለይም። እሺ አቤት አከታተል ከጆርዳን ነው። የማንሽ ጆርዳን? አረ ከእናቴ ነው የተባሉት። ሽንኩርቱ ግን ያቃጥላል። ሴት አስልቃለሁ እንዴ? አከታተል። ካሜራማን ባይዘው ወንድሜ ነው እየቀረጸኝ ነው።
ቦጋለ ኧረ እየተኛልህ ነው እናትና እየተኛልህ ነው አቡሽ ረጅም ቀን ታውቃለህ አይደል እኔም አልተኛም አንተም አልተኛም ከበላ በኋላ እንተኛለን እኔ እኮ አልተኛውም አንተ ምን አለበት ተቀመጥ በእግዚአብሔር እንገላገል አሁን እግዚአብሔር ያመጣው ወይ መድኃኒዓለም ደርሷል ይኸው ደርሷል። እሺ ይህንን ምግብ እንሸውዳችኋለን። ይህንን ምግብ ነው ብለን እናቀርብላችኋለን መጀመሪያ፣ ከዛ ሪያክሽናቸውን እናያለን። ግን ትክክለኛው ምግብ ኦልሬዲ ሰርተን ጨርሰናል፣ ቅድም እንዳያችሁት። ግን መጀመሪያ በዚህ እናስደነግጣችኋለን። ታምታራምታሬ ያበደ ምግብ፣ እሺ ያበደ ምግብ በስማ ሼክዚ እንን አቆምሽ ወንድሞቼ፣ እኔ ለእናንተ ካልሆንኩ እግዚአብሔር እየቀለድክ እንዴ? ምግብ እኮ ነው ማርያም፣ የምር ነው። በዚህ ሰዓት የቀሰቀስከን ለዚህ ነው እንዴ? ይሄ እኮ ምግብ እኮ ነው ማርያም። ትደብራለህ እንዴ? ማርያም እግዚአብሔር ነው። እንቅልፍ ምግብ ይወስ መጀመሪያ አሁን ምንድን ነው በመድኃኒዓለም ያልበሰለ ቅጥል በመልኛ ዝቀረ ነው እንዴ? እግዚአብሔር ነው ያስከው። እግዚአብሔር በጣም ቀለር ታውቃለህ አይደል? ሁለት ቀን ሙሉ ቀረጻውን እንደክሙ እንተመጣ እኛ ለአንተ ቪዲዮ ማሰመረን እንዴ? እንዴ ታጠበቀ ቆይ ቡጋር መታል። እሺ እና አተ ማርያም እግዚአብሔር ነው። ቆይ ቡጋር መታል ልቀቀኝ ማርያም። ቆይ እሺ መጀመሪያ እሺ ምግቡን ምን ሆነ? ምንድነው አቡሻዩ ምግቡን መጀመሪያ ቆይ ቁጭ በል። እግዚአብሔርን እየቀለድክ ነው እንዴ? ይሄ እዚህ መጀመሪያ ይሄ እኮ ውድ ምግብ እኮ ነው። በቃ ያው ዩቲዩብ አብሮልሃል። በቃ ፕራንክ አረከን። በቃ ደስ ይበልሽ፣ ልተኛበት። በቃ ቆንጆ ምግብ በቃ ከዚህ በኋላ ከታርከው ለምንድን ነው እንቀርጠው? ያው በቃ አየን ከሰብሳችን አስጠላለ አስቀይማል እንዲፈና አረረ እናቴ ነው ብሬ ነው። በቃ ይሄው መጀመሪያ ታውቃለህ አይደል? ቀረጻው ለቀን ሙሉ ሳንተኛ እንደመጣ እሺ ታውቃለህ አይደል? ለዩቲዩብ ነው የፈለከው አማረ። በቃ ፕራንክ አረከ። እንዴት ነው ሰው ይሄን ያልበሰለ ጥቅል ጎመን የሚበላው? ወይኔ ይሄን አንተ እያደረከው ነው። ማማቤቴ ነው የሚያጣው ማለት ይኸውልህ፣ መጀመሪያ ተረዳኝ። ቁርስ ለእናንተ ብዬ አንተ ሞዴል ራሱ ይውጣ 00 አቆም ባረክ ነው እንዴ? አቋር ለእናንተ ብዬ አንዴ ሰራሁት። ይሄንን ቆይ ባካት ተደረጋለ። በቃ እኔ እግዚአብሔርን ደግሞ ትክክለኛ ሰርቶ ያበላና ነው። ቢያንስ እንቁላል ራሱ አሰራም እንዴ ያለ። አረ ለስማ እንደማላስ ታውቃላችሁ። ያለ በዳል በጣም እያስጠላኝ ነው። የሚገርም ምግብ እኮ ነው። አልበላም እኔ ዝንጀሮ አይደለም ጥቅም ብቻ ይበላል። እሺ አሁን አልጨረስክም? በቃ ቪዲዮ ጨረስካ? እንግባና እንተኛ። እንዴ ቆይ እንጂ መጀመሪያ ምንድነው የሚበላው? ይሄ ልጅ አሟል እንዴ? እግዚአብሔር እያሳበርከኝ ነው። አያስቅም ደግሞ ስቀ ማርያም ጠብቀኝ። እኔ ደግሞ ይዛለሁ እናቴ እኔ ማገኛለሁ። እግዚአብሔር ምን ችግር አለ? ቆይ ብሉት። እሺ ቅመሱት መጀመሪያ አንተ ቅመሱት። ቅመሱት። እሺ እንዴ እኔ ለፍቼ ቆይ እሺ መቤቴ ነሽ። ቆይ እናቴ አጥቆይ ወጋለ ከናል። እሺ ማርያም ወጋለ እግዚአብሔር ክብር ነው ማለት። እሺ ቆይ እሺ ቆይ ተረጋጉ። ማርያም ቆይ ተረጋጉ። ማርያም ቆይ ተረጋጉ። እሺ ምንድነው? እሺ እኔ አውቄ ነው ቆንጆ ምግብ አለ። ማርያም ይሰሩትሽ ክርስቶስ ጃላለ ጃሊኒ ምሽ ክርስቶስና ክርስቶስ ጃላለ ምሽ ለማንኛውም ይስሙት ብዬ ታውቃለህ። አቡሻም እግዚአብሔር ይልቡጋል ከቤት ነው ማስወጣ። ትክክለኛ ምግብ አይሁንና እግዚአብሔር ይጣላል። ውጪ ነው ማሳደር። ትክክለኛ ምግብ ነው አልኳችሁ። በቃ ትክክለኛ ምግብ። እሺ አሁን ጠብቁኝ። እሺ አንሰው አንሰው ይሄ ይሆይ ከዩን እንጂ ለምንድን ነው የሚቀመጠው? አንሰው ወጋላታ እናደኛ። እሺ ምግቡ ተሰርቷል አልተሰራም? ተሰርቷል። በቃ ኦሬዲ። እሺ እናንሰው ነው አምጣ። ግን አስተያየታችሁን በደንብ ነው። እሺ ችግር የለም ጋር በመድኃኒዓለም አንተ አማን እንዴ አቃ አንተ አልደከመም? አብረን አልነበረም? አብረን አልነበረም እንዴ? ወርቁ እኮ ሰድ ከስከሰ ሙክቲስ ብላል እንዴ? ያው ለቪዲዮ
ወዳችኋለሁ። አንወድህም ማርያም ረደቻልክበት። እሺ የተከበራችሁ ወንድሞቼ ቆንጆ ምግብ ይዤላችሁ መጥቼ እንደማኮራችሁ አልጠራጠርም። እሺ ጠብቁኝ ዘመን ልትችሉ ጠብቁኝ። እንደ ጆይ ክብዜ ቆልፌ ስለታ ማረ ጆይ ተድል ቀራጩ ካሜራማን ይላል እስከ አይደግሞቹ ግን ብሎ እግዚአብሔር አንተ ተባባሪ ነሽ። ማረም ጠብቁ። 00 ጋይስ አካውንቱ የቲክቶክ አካውንት 00 ነው። ሪፖርት ድቦቹ ጀማና ምስሮቹ ጀማ ሪፖርት የ00 አካውንት ሪፖርት ትመችኛለህ። እግዚአብሔር አንተ ቢያንስ አትቆጣው። በዚህ ሌሊት ቀረጻው ነው ሙሉ ሳንተኛ ቀርጸን ላይ ባድረን ያው እንግዲህ እንደምታያቸው ነው። በጣም ተናደው ነበር፣ ግን እንደተናደዱ አልቀሩም። በዚህ ቆንጆ ምግብ እንከሳቸዋለን። አያምርም ወንድም ያበዳ በዚህ እንከሳቸዋለን። ተከተሉ። መጥቷል ትልቁ በሼፍ ቦጋለ የተሰራው ትልቁ ማዕድ ሊቀርብ ነው። ዝግጁ? ስፓጌቲ ስፓኒያሎ ሮናልዶ ሱ ይባላል። መጀመሪያ ምግብ። አሁን ይሄን ምግብ ታውቀዋለሽ? እንቁላል ላይ ቱና ጨምረህ ሌላ ምንም ያደረገው ነገር የለም። ጥበብ ነው። ጥበብ ሊጣን አይስተልም። አሁን ቀመሱት። እንጀራውን ቆረጣቸው። ሼሽ ያረጋት እንደምታቀርቡ ለቪዲዮ ሲሆን እንደዚህ እኮ እግዚአብሔር ይመስገን። ጥቂትን በላ አንዳንዴ ምን ሆናችሁ ነው ወንድሞቼ? አዎ ይሄው መጀመሪያ ቀምሰን መናገር አለብን። ቀምሱ። ቱናውን አስልበታ እንዴ! ስላሴ ስም የተባረከ የተቀደሰ ምግብ ያርግልን። አሜን። ጨዋራ አልበዛበት እንደዚህ ደፍቼ ምን አንጫው ትላለህ እንዴ? አዘጋጅልሽ ማረግ ዘርዘር ቀምሰው ናቀምሰው ይሄ ታፍታል እንዴ? እግዚአብሔር ጨው ቀምሰው ጨው ምን ስለራበኝ ነው በለው እንጂ ጨው አረማቀስ ጨው በዝቶበታል። ምን ያለባት እንዴ? ከርታል ግን ሰርቺና ይጣፍጣል አይደል? ወንድሞቼ እንዴት ነው? ስለራበኝ ነው። ስለራበኝ በጣም እርቦሃል። ትቀልዳለህ እንዴ? ሳህኑን እሺ፣ ቀስ በስትክ አተቀርብ ዘው ለዛርከ ውሃ ይሄ አረ ግፍሩ አይጣፍጥም። በጣም አይጣፍጥም። ጨው በዝቷል። ደስ ይበል ጋይዞች፣ በጣም ነው የሚጣፍጠው ለነሱ። አንተ ግን አውርተኛ ጨርሰናል። የምር ተናገሩ እንዴ? እሺ አሪፍ ነው። በቃ ጨዋ አሪፍ ነው። እንግዲህ እናንተ ፍረዱ። እንደዚህ አድርገው አይጣፍጥማ? አይጣፍጥም። ይመቻችሁ። አይጣፍጥማ? አይጣፍጥም። ማርያም ይጠብቅ። አይጣፍጥማ? ወጋለ እግዚአብሔር ይጠብቅ። እናቴ ትሙት ትሰራላችሁ አሉሽ። እንደዚህ አድርገው አይጣፍጥም አሉ። በእውነት ያመብላል ራሱ በዚህ ሌሊት ቀጣይ ቪዲዮ ማለት ነው በተኛበት
እንዳረብሽኝ ቆልፌ ነው እንዴ? አዎ አሁንማ በላ ጠገብክ። የቦጋለን ቆንጆ ምግብ በላ። አንተ እናቴ ትሁን መስከር ቁም ነገር ሁለተኛ ልጅ ነበር። እግዚአብሔር ሙቀር ምን ይጣፍጣል? ሰው ከእንቅልፍ አይቀሰቅስ። ማርያም ነው ብሬ ግን ይጣፍጣል። ታፍጣል ያናድዳል። ግን እጄ እንዴ ነው? ኧረ እጄ ላይ በእናትህ አሁን ዛሬ ምን አናበልብኝ? ይጣፍጣል። ግን የዛሬው ትንሽ ለቪዲዮ ስለሆነ ነው መሰለኝ የሆነ ውበት አለው። ይጣፍጣል። አሁን ሂድ ግን እግዚአብሔርን ጠብቅ። ግርተኛ ጠብቅ። መቤት እንሰራለን እናያለን። እንችላለን ነው የምላችሁ። አስመስክረናል። እናንተም እንግዲህ እስከ መጨረሻው ቪዲዮ ድረስ ያያችሁት በሙሉ እናመሰግናለን እያለን ወዳችኋለሁ። ይመቻችሁ። ቦጋለ ቻርጀር እንዴት አደረከው? ኢሱ ክላስ ተመልሰን መጣን። እንግዲህ የውድ ፋሚሊዎቼ እስከ ቪዲዮ መጨረሻ ድረስ ለተከታተላችሁት በሙላ በጣም አድርጌ አመሰግናለሁ። ክብረት ስትልኝ እያልኩኝ ቀጣይ በባበደ ቪዲዮዎች በቆንጆ ቪዲዮዎች ተመልሰን እንገናኛለን። በመጨረሻ ማስተላለፍ የምፈልገው መልእክት ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ማንኛውም ድርጅቶች ሆነ ግለሰቦች ከስር በማስቀምጥላችሁ የኢንስታግራም አካውንት ፎሎ እያደረጋችሁ ዲኤም ማድረግ እንዳትረሱ። እንዲሁ የቦጋሌ ፋሚሊዎች ምን ላድርጋችሁ? በጣም ነው የምትለዩብኝ፣ ትመችኛላችሁ ነው የምላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ ለብዙ ሰው ማድረሳችሁን እንዳትረሱ። ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለምታውቋቸው ሰዎች ቪዲዮን ሼር ማድረግ እንዳትረሱ። በጣም ወዳችኋለሁ። አደረቻ አራዳ። በቀጣይ ቆንጆ ቪዲዮ እንመለሳለን። ባይ ባይ። ይችላል ሆገ